ሰላምና ጤና የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ላይ መሊክና ቻሃን ተታረቁ፣ ዳግመኛም ተሳሳሙ አንድ ላይ ሆኑ የሚለውንና ኩላሊት የሚያስፈልገውን ሳሚት በመጨረሻ ጉንያሚን ሰጠው፣ እንዲሁም ያላቸውን የቻሃንንም ሆነ የሁሉንም ንብረት ጉንያሚን ወሰደ የሚለውንና ኑህ ለሴቪ ላይ ቀለበት አደረገላት፣ ተጋቡ የሚለውን ሌሎችም አስደንጋጭና ጎጊ ትዕይንቶችን ይዤ ቀርቤያለሁ። ውድ ተመልካቾች፣ ወደ ትዕይንቱ ከማለፋችን በፊት መንታ መንገድ የሚመቻችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። ቻናሉንም ሰብስክራይብ እንድታደርጉት በታላቅ አክብሮት እየጠየቅኩኝ ወደ አጓጊውና ወደ አስደንጋጩ ትዕይንት አለፍኩኝ። ሰላም ውድ ተመልካቾቼ፣ እነሆ መንታ መንገድ ይቀጥላል። ወደ አጓጊው ትዕይንት የማልፍ ይሆናል። በባለፈው ትዕይንታችን ላይ ቻሃን ሀገሩን ለቆ ሊሄድ እንደሆነና ለመሊክም ያን እንደነገራት ተነጋግረን ነበር። ያን ያላያችሁት ሰዎች ካላችሁ ኮመንት ስፍራው ላይ የምታገኙት ይሆናል፣ ገብታችሁ ማመልከት ትችላላችሁ። ወደ አጓጊው ትዕይንት ቻሃን የአባቱን መታመም ሲሰማ ወዲያው ወደ ሆስፒታል ያመራል። ሊያደርግ የነበረውን ጉዞ ወዲያው ይተወዋል። አደጋው የደረሰበት የመኪና አደጋ ነበር። በዚህ መካከል ወደዛ ሆስፒታል ሊሄድ ባለበት ሰዓት ላይ መሊክን ይመለከታታል። መሊክም ስትዞር እሱን ትመለከተዋለች። መሊክ በማለት ይጠራታል። እሷም ወደ እሱ ትመለከታለች። ሁለቱም የፍቅር እይታን ይታያሉ። እዚህ ምን ትሰሪያለሽ? ያው አባትን ለማየት መጥቼ ነው በማለት ትነግረዋለች። እሷም ጡላት ሊሄድ እንደነበር ስለነገራት እጅግ በጣም ተቀይማው እና አዝና ነበር። በዚህ መካከል እጆቿን ሳብ በማድረግ ወደ አንደኛው ክፍል ውስጥ ያስገባታል። ምን እያረክ ነው ቻን ብላም ስትጠይቀው ወዲያው ከንፈሯን ግጥም አድርጎ ይስመዋል። መሊክም ወዲያው ተስመውና በጣም ፈገግ ትላለች። እሱም ዳግመኛ እየሳማት ከአሁን በኋላ ከኔ እንድትለይ አልፈልግም፣ በጣም ማፈቅርሻለሁ፣ እወድሻለሁ በማለት ይነግራታል። እሷም በዚህ ነገር እጅግ በጣም ደስ እያላት ስለተመለስክ እኔም ደስ ብሎኛል፣ አትሄድም አይደል ብላም ትነግረዋለች። አልሄድም፣ ከዚህ በኋላ ከዛ አልሄድም በማለት ይነግራታል። እርስ በርሳቸውም ሁለታቸውም ይታረቃሉ። ወዲያም በጣም ተደስተው ሁለታቸውም ይተቃቀፋሉ። ሶምሩ በሌላ በኩል ደግሞ የሳሚትን ሁኔታ ለማየትና ለመመልከት ወደዛ ስፍራ ወደ ሆስፒታሉ መጣለች። ሃሪካንና እንዲሁም ኢሳትን እርስ በርሳቸው ከእሷ ጋር ያወራሉ። እናም እሷ እየተቆጣቻቸው ትገኛለች። ምክንያቱም ሁለቱም ቢሆኑ አይፈልጓትም። እሷ አሁን ላይ የኑህና እንዲሁም ደግሞ የመሊክ ናት። ኢሳትም አንቺ የምትፈልጊውን ሰው መርጠሻል፣ ስለዚህ ከዚህ በኋላ ከኛ ራቂ ብዬሻለሁ በማለት እህቱን ሃሪካን ይዟት ይሄዳሉ። ሃሪካ ተመለሺ ብላ ብትጠራትም እንኳን ሶምሩ ልትመለስላት አልቻለችም። ሲሳሰሙ የነበሩት ሁለቱም አሁን ወደ ውጭ መውጣት ይኖርብናል በማለት እርስ በርስ ተነጋግረው ተያይዘው ወደ ውጭ ይወጣሉ። ጉንያሚን አመጣጡ አናዶታል። የሳሚት ሳንሻ ላይ ልጅ መሆኑ ብቻ ለሱ በቂ አልነበረም። የዲኤንኤ ምርመራ ተደርጎ የእሱ ልጅ እንደሆነ ተነገረ። አሁን እናቱን ፍለጋ ላይ ይገኛል። ትክክለኛ እናቱን ማወቅ አለበት። እሱም ቢሆን ልክ የሳሚት ሳንሻ ላይ ልጅ ከሆነ ማናት እናቱ? ይህ ለእሱ አሳሳቢ ስለነበር እየፈለገ ይገኛል። እስካሁን ግን ማግኘት አልቻለም። በዚህ መካከል ጉንያሚን በመኪና እያለፈ ባለበት ሰዓት ላይ ፖሊሶች ያስወርዱትና እየነዳ ያለው መኪና የማን እንደሆነ ይጠየቃል። እሱም እኔ ጉንያሚን ሳንሻ ላይ ይባላለሁ፣ የሳንሻ ላይ ልጅ ነኝ፣ እንዲሁም ደግሞ ሳሚት አባቴ ነው በማለት ይናገራል። ፖሊሶች ግን ይህ ነገር ለነሱ በቂ ስላልነበር ወዲያው እሱን ወደ ፖሊስ ጣቢያ ይዘውት ይሄዳሉ። የማንን መኪና ያለ ፍቃድ እንደነዳና እንዲሁም ደግሞ ባለቤቱ እንደማይታወቅ ይነግሩታል። እሱም ወዲያው ወደ ፖሊስ ጣቢያ ይሄዳል። በጣም ይናደዳል። ጉንያሚንም እንዲታሰር ያደረገው ቻሃን ነበር። እናም በመጨረሻው ጉንያሚን ተናዶ ወደ ቤት ውስጥ ይመጣል። ቻሃንም አባታችን ታሞ አንተ ከዚህ ቤት መሄድ የለብህም፣ ከዚህ በኋላ አንተ የኔ ደም ነህ፣ ስለዚህ መረጋጋት ይኖርብሃል በማለት ይነግረዋል። ጉንያሚንም ከዚህ በኋላ ቻሃንን እንደማይፈራውና የዚህ ቤት አባል እንደሆነ እሱም ሁሉም ነገር እንደሚገባው ይነግረዋል። በዚህ ሰዓት ላይ ቻሃንም ከቻልክ መውሰድ ትችላለህ፣ ግን የምትችል አይመስለኝም በማለት ከጉንያም ጋር ይፋጠጣሉ። በመጨረሻም ጉንያሚን ንብረት ያስፈልገኛል ብሎ ስለተናገረ እናም የአባቱን ገንዘብም እንደሚያስፈልገው እየተናገረ ወዲያው ፊርማቸውን እንዲፈርሙለትና የሚደርሰውን ድርሻ እንዲሰጡት ያስገድዳቸዋል። የዲኤንኤ ምርመራው ትክክል ስለነበር እያንዳንዶቹ ወንድምና እህቶቹም መጥተው ፊርማቸውን ያስቀምጣሉ። ኢሳት፣ ቻሃን፣ ሃሪካ ሁሉም ፈርመው የሚያስፈልገውን ነገር በሙሉ ለጉንያሚን ይሰጡታል። ይህንን ካደረጉ በኋላ ጉንያሚንም ለአባቱ የሚያስፈልገውን የኩላሊት ቀዶ ጥገናም እንደሚያደርግላቸው ይነግራቸዋል። ስለዚህ ሳሚት ሳንሻ ላይ መዳን ይችላል። ጉንያሚን ደግሞ ንብረቱን ይወርሳል። የሚወርሰውም ደግሞ የቻሃንን እንዲሁም የኢሳትንና የሁሉንም ሰዎች ነው።
ቡንያሚን ወደ ቀዶ ጥገና ክፍል ውስጥ ገባ። ተመልካቾች እናንተ ብትሆኑ ይህን ነገር ታደርጉታላችሁ? ለገዛ አባታችሁ የምትፈልጉትን ገንዘብ ከተቀበላችሁ በኋላ ኩላሊታችሁን አሳልፋችሁ ሰጣላችሁ ወይ? ይህ ለሁላችንም ጥያቄ ይሆናል። ሁሉም ቤተሰቦች አሁን ቀዶ ጥገናውን እየተጠባበቁ ይገኛሉ። በሌላ በኩል የትዕይንቱ አጓጊ ክፍል ደግሞ ኖህ አለ። ኖህ ከሴቪላ ጋር ምርጥን ምሽት እያሳለፈ ይገኛል። እና እርስ በርሳቸው ከተመገቡና ወይን አብረው ከጠጡ በኋላ በሰዓቱ ኖህ ለእሷ ቀለበት ማድረግ ፈልጎ ስለነበር ቀለበቱን ይዟል። በመቆምም በቅድሚያ ለእሷ ዳንስን ይደንስላታል። እሷን በዚህ ነገር ሴቪላ በጣም ትደናግጣለች፣ በጣምም ትስቃለች፣ በጣም ትደሰታለች። እሷም አብራ እንድትጨፍር ካደረጋት በኋላ ኖህ ይንበረከካል። ኖህም ከተንበረከከ በኋላ እጆቹን በማውጣት ቀለበቱንም የያዘውን ማስቀመጫ በመክፈት አንቺን የብቻዬና የዘላለም ላደርግሽ ከአንቺ ጋር አብሬ ለመኖር ቀለበት ይዤልሽ መጥቻለሁ። ታገቢኛለሽ? ሴቪላ ሕይወቴን በሙሉ ዘላለም ላስደስትሽም ቃል እገባልሻለሁ በማለት ይነግራታል። እሷም እንዴታ አገባሃለሁ በማለት ወዲያው ታቅፈዋለች። ሁሉም ሰዎች ያጨበጭቡላችኋል። እናም ቀለበቱን ያደርግላታል። ግንባሯንም በመሳም አመሰግናለሁ በማለት ይነግራታል። እነሱ ምርጥ የራት ምሽታቸውን ሲያሳልፉ፣ በሌላ በኩል ቀዶ ጥገናው በሰላም የተጠናቀቀ ያለው ሳሚት ሻንሻላ አለ። አሁን ጊዜው ይመሻል። ኖህ የሚፈልገውና የሚጠብቀው ሌሊትም ደረሰለት። ከሴቪላ ጋር ቀለበቱን አድርጎላታል። አሁን የእሱ እንደሚሆን ነግሯታል። እናም እርስ በርሳቸው አንድ ላይ ያሳለፉ ይገኛሉ። ሴቪላ አግብታ ነበር፣ ግን ያገባችው ቻሃንን ነበር። በመጨረሻም አሁን ደግሞ ከቻሃን ጋር ተፈታ ከኖህ ጋር ሆናለች። ኖህ ሴቪላን ለመሳም ሙከራ እያደረገ ይገኛል። በዝግታም ከንፈሮቿን ከሳበ በኋላ ልብሶቻቸውን አውላልቀው አንድ ላይ የፍቅር ምሽትን ያሳልፋሉ። አብረው ይደሰታሉ። ለመሊክ ቴክስት እያላከ የሚገኘው ቻሃን አለ። ቻሃን ለመሊክ ቴክስት ይልክላታል። ቴክስቱን ስትመለከት ውጭ እየጠበኩሽ ነው የሚል ነበር። ሁለቱም ተያይዘው እሷም ወደ መኪና ውስጥ ትሄዳለች። እርስ በርስም ከተቃቀፉ በኋላ በጣም እንዳመረባት እየነገራትም ወዲያው እርስ በርሳቸው ይሳሳማሉ። አሁን ጂሃን የሚፈልገው ነገር ቢኖር ከመሊክ ጋር መሆን፣ ያንንም ማግኘት ይችላል። ካቀፋት ከሳማትም በኋላ ወዲያው የፍቅር ጊዜያቸውን አሳልፈው ወደ ቤት ይመልሳታል። በሌላ በኩል አጓጊውንና ልብ አንጠልጣዩን ቀዶ ጥገና እየጠበቁ ያሉት ሁሉም አሉ። ሳሚት ማን ኩላሊት ሊሰጠው እንዳለ እየተመለከተ ይገኛል። እሱም ቡንያሚን ነው። በሌላ በኩል አብሯት እያደረው ኖህ ከጎኗ አለመኖሩን ሴቪላ ትመለከታለች። ይህም ነገር አስደንግጧት ካለችበት ቦታ ብትነሳም ኖህ ውጭ ላይ እየጠበቃት ነበር። እናም እሷም ወዲያው በመደሰት መታ አታቅፈዋለች። እናም እርስ በርሳቸው እያወሩ ምግብ ለመመገብ ሙከራ ያደርጋሉ። ቀዶ ጥገናው በተሳካ ሁኔታ ተጠናቀቀ። ቡንያሚን ወደ ቤት ተመለሰ። በሌላ በኩል ሳሚትም ወደ ቤት ተመለሰ። ኖህና ሴቪላ ደግሞ የጋብቻ ስነ ስርዓታቸውን ለመቁረጥ አሁን ላይ ስለተጣደፉ የቬሎ እንዲሁም ደግሞ የተለያዩ ልብሶችን እያስመረጣት ይገኛል። ሴቪላም ቬሎውን ለብሳ ወደ ኑ ስትመጣ እጅግ በጣም ታምረዋለች። እናም በጣም እንደሚያምር እየነገራት እንዳስደሰተውና በጣም ደስ እንዳለው በጣም እየጓጓ እንደሆነ ይነግራታል። እርስ በርሳቸውም አንድ ላይ በዚህ ነገር በጣም ይሰሰቃሉ። ቡንያሚንም ዘንጦ በመምጣት ከባለቤቱ ጋር በመምጣትም አንድ ላይ ለመመገብ ሙከራ ያደርጋል። ይህ ነገር ያናደደዋትም ሕክመትም ካለችበት ቦታ ትነሳለች። እሱም ከዚህ በኋላ ሚስቱ ሰራተኛ መሆን እንደሌለበትና ስልጣን ሊሰጣት እንደሚገባ ቡንያሚን ይናገራል። በሌላ በኩል ደግሞ የሳሚትን ሙሉ በሙሉ ሆቴል የራሱ ያደረገው ታሲን አለ። ስሙን ከሳንሻላይ ወደ ራሱ ስም ይቀይረዋል። ቤተሰቦች ትዕይንቱ እየጦፈ ነው። ቪዲዮውም እንደዚያው ሁላችሁም ትዕይንቱን የተከታተላችሁ ያላችሁ የድራማው አድናቂዎች በሙሉ ቪዲዮውን ላይክ አድርጉት፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱም። እነሆ የዛሬው ትዕይንታችን ይመስል ነበር፣ ተጠናቀቀ።